እናት በቤተክርስቲያን ተሳልሜ እስከ ቡናውን አቀራርቢው እንትኑንም እንደዚህ አርጊው ይሄንን ያንን ደግሞ እንትን ጨምሪበት ዘይት እንዳታብዥ ብሎ ሆዱን አዞ ነው ቤተክርስቲያን የሚሄደው ማለት። ይሄንን ሁሉ ማቆም አለብን። እናታችን ቅድስት ክርስቶስ ሰምራ አንዲት ሰራተኛዋ አናዳት በፍም ምላሷን ቀጣት ሙታባት። እኔ እንግዲህ ነፍሰ ገዳይ ነኝ እንጂ ምን ክርስቲያን ነኝ፣ ይችን ሰራተኛዬን ከሞት ካስነሳህልኝ ጌታ ኢየሱስ ክርስቶስ ዘመኔን ሁሉ ላንተ ሰጣለሁ ብላ ተሳለች። ከሞት ተነሳችላት። አንድ ልጇን አዝላ መጣች፣ ወጣች፣ መነነች ማለት። አንዲት የቤት ሰራተኛዋን ስላስቀየመኝ ዛሬ እኮ እንኳን የቤት ሰራተኛ የጳጳስ አስቀየመንም ቅር አይደለም። ሰው ብሎ የጠገበው እኮ ማምላክ ሰው ብሎ የጠገበው ንስሐ አባታችሁን እንደፈለጋችሁ ነው የምታውደለድሉት። ልጄ አስከፍተኛል፣ ልጄ አስከፍተሽኛል፣ ቀኑን አሰጣለሁ ከተባለ ይተውት። ቀበሌ 13 ሲከፋ 10 ትደት ትይዛለህ፣ 10 ሲከፋ 9 ትሄዳለህ። አሁን 9 ሆነን ልንቀር ነው በእውነቱ ማለት እንዴ። አሁን ንስሐ አባቶችን መቀበል የለባቸውም። አሁን የሚያውደለድል ማለት እዚያ ሲከፋው እዚያ ቄስ መንክር ሲከፋው ቄስ ዘለቀ እያለ የሚያውደለድላል። ይሄን አውደልዳይ ነው ማቆም ያለብን ማለት። እንዴት ነው እንግዲህ ማንፈራው? ቄስ ስንሳደብ፣ መነኩሴ ስንሳደብ፣ አባቶቻችን ስንሳደብ፣ ሽማግሌ ስንሳደብ፣ እናት አባት ስንሳደብ አናፍርም ወይ? የቤት ሰራተኛዬን አሳዘንኩ ብላ እኮ ነው ከቤቷ የወጣችው። ከሞቀ ቤቷ ወጣች ከዚያ በኋላ